ምቀኛ የሚባል ሰው በሰው ላይ ተንኮል የሚመክር ሳይሆን ሰው ደስ ሲለው የማይለው ሰው ራሱ ምቀኛ ነው። ታውቃላችሁ? ሰው ደስ ሲለው አብሮ ደስ ካላላችሁ ምቀኛ ናችሁ ማለት ነው። እውነቴን ነው ነግራችሁ። ቅዱስ ጳውሎስ ከሚያዝን ጋር እዘኑ፣ ደስ ከሚለው ጋር ምን ይበላችኋል? ደስ ይበላችኋል። አሁን ጌታችን ኢየሱስ ክርስቶስ ሰው ደስ ሲለው ደስ ይለዋል። ይገርማል። ሲያለቅሱ ደግሞ አብሮ ልቅሶ ይሄዳል። ደግሞ ካላዛር እህቶች ጋር አብሮ ደግሞ ልቅሶኛ ብሎ ያለቅሳል። ደስ ሲላቸው ደግሞ ሰርጉ አብሮ ደስ ይለዋል። የሰውን ሐዘን ያከብራል፣ የሰውን ደስታ ያከብራል። ሰው ማለት ለሰው ደስታ ትርጉም የሚሰጥ ነው። አሁን አንድ ሰው ለምሳሌ ይገርማል እኮ ያ ችግር ተፈታልኝ ሲል አራ እና ብሎ ሌላ ወሬ መቀጠል ይሄ ምቀኝነት ይባላል ማለት ነው። እንዴ በደንብ ደስታውን አብረ ማዳነቅ አለብህ። የሰውን ደስታ ማጣጣል ትክክል አይደለም። እንደዚህ እኮ ሆንኩኝ ሲል ሰው በጣም ይገርማል ብሎ ደስታውን ማዳነቅ ይገባል። ጌታ የኛን ደስታ ለራሱ አድርጎ አሁን የኛ ደስታ ለሱ ምን ያደርግለታል? የኛን ደስታ ለራሱ እስመ ከመዝ ተድላነናል። ደስታችን የሚወድ አባት ነው ያለን። እውነቴን ነው የምነግራችሁ። ስናዝን የማይወድ እንዲከፋን የማይፈልግ እውነት እኮ ነው የምነግራችሁ። ደስ እንዲለን የሚፈልግ ነው። ፍስሐ ኩሉ ዓለም ኢየሱስ ክርስቶስ። የዓለም ሁሉ ተድላ ደስታ ነው እሱ። ማንም ሰው እንዲከፋበት አይፈልግም። አሁን እዚህ ሁላችን ካካካካካ እያልን እየሳቅን አንድ ሰው ግን ከፍቶ ተቁጥቋጦ ስር ቢቀመጥ አይወድም ጌታ። የማንንም ሐዘን አይፈልግም። ሁላችን ደስ እንዲለን ነው የሚፈልግ። የኛን ደስታ አድርጎ ደስታ ሊሰጠን ነው የተጠመቀው። ደስታ ደግሞ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ወረደ፣ ደስታን ሰጠን። ጌታ የተጠመቀበት አንዱ ዋናው ምክንያት መንፈስ ቅዱስን ለኔ አካላዊነቴን ሊመሰክር ቃሉ መሆኔን ሊመሰክር የአብን ምስክርነት ለማጽናት ነው የወረደ። ለእናንተ ግን በጸጋ ለስጦታ ይወርድላችኋል፣ ደስ ይላችኋል ማለት ወይደልወነ ከመንፈጽም ኩሎ ጽድቀ። በማኅፀን የጀመርኩትን ቸርነት ልፈጽሞ ይገባኛል። ጌታ ድነት የጀመረልን በእመቤታችን በቅድስት ድንግል ማርያም ማኅፀን ነው። በእሷ ማኅፀን የጀመርኩትን ሥራ በጥምቀት ፈጽመዋል።